እንተዋወቃት ማን ነው ስምሽ ቃልኪዳን አለማየ ቃልኪዳን ሞክሼ ነሻ ሁለት ቃልኪዳን አለን ዛሬ ሁሉ ቃልኪዳን አለ ስንት አመትሽ ነው 8 ስንተኛ ክፍል ነሽ ሁለተኛ የት ነው የምትማሪው ብሔራዊ ቤተ መንግስት በጣም ጎበዝ በትምህርትሽ በጣም ጎበዝ እንደሆንሽ ሰምተናል ስንተኛ ነው የምትወጪው እንደማስበው ሁለተኛ እንደምወጣ አስባለሁ አሁን በአሁኑ ማለት ነው እስከ ዛሬስ አንደኛ ክፍል ስንተኛ ነው የወጣሽው አንደኛ አምስተኛ ጎበዝ በጣም ጎበዝ ልጅ ነሽ እስኪ ስለምትኖሩበት ሁኔታ ንገሪን አሁን ከእናትሽ ጋር እናቴ ጋር የምንኖረው ሽንት ቤት ውስጥ ነው ሽንት ቤት ውስጥ ማይ እያዛዘነች ነው የምንኖረው በጊዜው እናቴ በጣም ስለምታዛዝነኝ እኔም ሽንት ቤት ውስጥ ነው ማድረው እናቴ ደስ እንዲላት እለባለሁ ግን ቤት አናገኝም አይ ደስ ምን ቤት እንድናገኝ ትምህርት ቤት ስትሄጂ የሚገጥምሽ ነገር አለ ሽንት ቤት ውስጥ በመኖራችሁ ምን ይገጥምሻል ተሸጫለሽ ይያሉ ጓደኞች አንቺ ምን ትያቸዋለሽ እንደሱ ሲሉሽ አይ ምንም አይደለም ምንም አይሸትም አላቸዋለሁ ሽንት ቤት ውስጥ ምን ያህል አመት ኖራችሁ ብዙ አመት የኖርን ይመስለኛል ብዙ አመት ጓደኞች ያውቃሉ ነገርሻቸው ታውቂያለሽ የት እንደምትኖሪ አንነግራቸውም በነግራቸው እጂ ከዚህ ለልጅ ነው በራው ምንድነው የምትመኘው አንቺ ወደፊት ምን እንዲሆን ነው የምትመኘው ቤት እንኖረን ነው የምመኘው ቃልዬ ምናልባት እናንተ መጸዳጃ ቤቱ የተፈቀደላችሁ ማታ ብቻ እንድታድሩበት ነው አይደለ ቀን ከትምህርት ቤት ስትመጪ የት ነው የምታሳልፊው እዛ ሽንት ቤቱ ጋር እዛ አካባቢ ማጥናት ስትፈልጊ እንቅልፍሽ ቢመጣ ቀን እንዴት ነው የምትሆኚ እዛው ተኛለሁ ሽንት ቤቱ ጋር ምግብስ የት ነው ያበሰላችሁ የምትበሉት የት ነው የምታበስሉት ሽንት ቤቱ ውስጥ እናትሽን ለርግሬ ለተወሰደ ሰዓት አላገኝሻትም አይደለም ትምጣ ናፍቃኛለች እያለሽ ነው አይ ያለች ትምጣለች በጣም ትመጣለች ስለዚህ ወይዘሮ አበበችን ወደዚህ እንጋብዝ ቃልዬ እናትሽ ላታስለቅታሽ ቁጭ ብለሽ ላይ ይቆም እሺ ሁሉም ያልፋል እያልሻት አይደል አበበች እንኳን ደህና መጣሽ እንኳን ደህና መጣሽኝ በዚህ ሁኔታ አምሮብሽ ከልጅሽ ጋር ስላየንሽ በጣም ደስ ብሎናል እጅግ በጣም እኛም እናመሰግናለን ልጅሽ አምሮባት አይደል አመሰግናለሁ ቃል እናትሽ አምሮባት አብዛኛውን ታሪክሽን ተከታትለናል ግን እንደ እናትሽ የህዝብ ሽንት ቤት ማለት ምን ክደው ነገር አይደለም ባጠገቡ ስናልፍ ራሱ አፍንጫችንን ይዘን የምናልፍበት ቦታ ነውና እዛ ውስጥ እያበሰሉ እየበሉ እየተኙ የ8 አመት ልጅ ይዞ መኖር ከባድ ነው ያስባለውና እንዴት እየተወጣሹ ነው እዛ ውስጥ መኖር ያው መጣቂያም ስለሌለ ግዴታ ነው ከዚህ ቀደም እንደዚህ ያሳልፈዋለሁኝ በየኮንቴነሩ እየተደበቁ በየቆሻሻው እየተደበቁ አሳልፈዋል አሁን ደግሞ ካደገችብኝ ትምህርት ቤት ሪፎርማል ለብሳ ስከድ ማየ የሆነ ነገር ትሸቻለሽ ብለው አለኝ ተላልኝ እንደማየ አይሸተም እኮ ስላት አይ ተማሪዎቹ አፍንጫቸውን ይዙና ቃልዬ ትሸቻለሽ ዘርበይ ይሉኛል ስትል ከዛኔ አንዳንዶች የምቀርባቸው በእናታችሁ ሽቶ ቀቡል ብዬ የለመንኩ አንዳንዴ ያስቀባላት አንዳንዴ ደግሞ ዝም ብዬ በቃ የለውም እኮ አይሸተም ማየ ብዬ ለካታለኝ እና በጣም ነው የሚከብደው በጣም እየተማረረ ነው ያኔ በሁለት አመቷ ነበር ጎዳና ስኖር የነበረው ያኔ ብዙም እንደዚህ አታስታውሰው አሁን ግን ማይ ድጋሚ ጎዳና እስከመቼ ነው ብንሞት ይሻለናል እና እኔ ቁጭ ምንልባት መቀመጫለች
እዛችን ይቀመጣለሁ። ሽንት ቤት ካርቶን አነጥፍና የተለያየ ነገር አነጥፍና አስተኛታለሁ። ጎረቤቶችም እየነገሩ ነበር አንቺ ልንጎበኝ ስንመጣና አበበች በብዛት መጸዳጃ ቤት ውስጥ አትተኛም፣ ልጇ ብቻ ናት የምትተኛው፣ እየጠበቀቻት ነው የምታድረው እያሉ ነበር። ለሊት መጸዳጃ ቤት ለመጠቀም የሚመጡ ሰዎች አሉ። ምንድነው የምትፈሪውና የሚረብሽሽ? የሚረብሻው ያው ዱርዮቹ ሰካራሞቹ በዛ አረቂ ጠጡና ሲሰክሩ በቃ ሲወራወሩ ፈራለሁ። ግቢው ዝም ብሎ ነገር ነው የሆነች በብረት ምናምን ስለተጣጣረ ድንጋይ ቢወረውሩብኝ ሳይተው ቢመጡ ስልና ፈራለሁ። ከዛ ድምጽን አጥፍቼ እሷ እንዳይመጡባት እቆልፋለሁ ከወደ ውጭ። ጫጫታው ሲበዛ እኔ ቶሎ ብዬ ገብቼ ውስጥ ቆማለሁ። ከዛ ሰላም ደግሞ ሲፈጠር እኔ ውጭ ቁጭ እላለሁ። በቃ ይሄ ነው። መጸዳጃው በምን የምትዘጊው ልብሶች ነሽ? መጸዳጃው ካርቶን፣ የሆነ የፍራሽ ቁራጭ ጨርቅ ነገር ነው የምንወጥፈው። ጓደኞቼ ነው ለዛው የሚወጣፉልኝ፣ እኔ አይደለም። እኔ በጣም ሳዝን ባክሽን ተረጋጊ፣ ነገ እኮ ማያልፍ የለም፣ እኛ ጋር እናስቀምጥሽ፣ ምኑ ጋር ትተኛለሽ ልጅ ይዘሽ ሲሉኝ እነሱ ደልድለው እነሱ በስነ ስርዓት አሳምረው ያው ቢሸትም ቋቅ ቢለኝም ግድ ለመኖር ሜዳ ላይ ከመተኛት የደረሰች ልጅ ይዤ ከመተኛ ብዬ እዛች ውስጥ ቆልፌያት አድራለሁ። በጣም ነው ወጡ ራሷ ሰርቸው አድሮ ጧስ ሳንጠቀጥቀው በጣም ይሸታል። ወይ ይልና አስታውቀልና ዋጣ አድርጊ ምነው ማየ ስትለኝ አይ ምንም እላታለሁ። ቃልዬ ቅድም አንቺ ሳትመጪ በፊት እናቴን ነው ማግኘት እንፈልገው ብላ በጣም ተጨንቃ ነበረ። ከመጣሽ በኋላ አትተኝ እያለች ነው ደጋግማ የምታለቅሰውና ስጋት አላት። ትተሽኝ ትሄጃለሽ የሚል ስጋት አላት። ለምንድን ነው እንደዛ? ስጋት በጣም አላት። ምክንያቱም እኔ በጣም እየመረረኝ ሲመጣ ከዚህ በፊትም በጣም ብዙ ነገሮች ስላሳለፍኳቸው የተፈራረቁብኝ ነገሮች አሉ። ይሄ ነው መናገር አልችልም። እነሱ ስላሳለፉ በጣም ምርር ሲለኝ በቃ እንደው ቁጭ አድርጌሽ በዛው ጥፍ ትላለህ። አንቺ ትምህርት ቤት ስትመጪ እንዳታገኝ ላጥ ብዬ እጠፋለሁ እና በዚህ በጣም ተሳቀቃለች። ትምህርት ቤት ኪዳ በቃ ትዝ ስትይኛለኝ መማሩ ይጠፋብኝና ማየን አገኛት ይሆን ትላለች። አይምሮዋ ላይ ትልቅ ጫና ፈጥሮባታል እንዳየነው እኮ። እንደው በህይወትሽ ማጥረሽው ፈታኝ ጊዜ ነው የምትይው ምንድን ነው? ፈታኝ ጊዜ የምለው በጣም ከመጠን በላይ አራስ ቤት ያሉት ራቦችና የጎዳና ኑሮ በጣም አረሳቸው። በጣም ለሳምንት ያክል ጡቴ እስከሚደርቅ ድረስ የራበኝ ራብና ቆሻሻው ማከል የተኛውት መቼም አረሳው። ጉንዳን ይወረረ እና እሱ ከአይምሮ አይጠፋም። እንግዲህ በጣም ብርቱ ጠንካራ ሴት ነሽ። በጣም ቆንጆ አስተዋይ ልጅ አለችሽ። በእርግጠኝነት ይሄ ጊዜ ያልፋል። ቅድም እሷም እያለች ነበርና ነገ የተሻለ ጊዜ ይመጣላችኋል። እኛ ደግሞ ለዛሬ ያዘጋጀንላችሁን ስጦታ እናበረክትላችኋለን። አመሰግናለሁ። በቅድሚያ እንግዲህ እናንተም እንደነገራችሁን መተንም እንደጎበኘናችሁ ትልቁ ችግራችሁ የመኖሪያ ቤት ችግር ነው። ይሄንንም አስመልክቶ የአራዳ ክፍለ ከተማ ኃላፊዎችን አናግረናቸዋል። ጉዳዩ በሂደት ላይ ነው። ጥሩ ምላሽ እንደሚሰጡን ተስፋ እናደርጋለን። ላንቺ ቤት ለመስጠት እነሱም የተቻላቸውን ሁሉ እየሞከሩ ነው። እሱ እንግዲህ መፍትሄ እስከሚያገኝ ድረስ ግን የኢቢኤስ ቴሌቪዥን እዚህ ሽንት ቤት ውስጥ መኖር የለባትም አንድ ልጅ ይዛ በማለት ከዚህ በኋላ ቤት ተከራይተሽ እንድትኖሪ የ1 አመት የቤት ኪራይ ያው የቀበሌ ቤት ውስጥ ከሚሳካ ድረስ ማለት ነው የ1 አመት የቤት ኪራይ የኢቢኤስ ቴሌቪዥን ይከፍልልሻል። አመሰግናለሁ። አመሰግናለሁ። ምን ነገር መስብ ከዛ በተጨማሪ ደግሞ ጂጂ ሮያል ሆቴል የቤቱ ኪራይ ተገኝቶልሽ ወደ ቤትሽ እስከምትገቢ ድረስ ከአሁን ሰዓት ከዛሬዋ ቀን ጀምሮ እንድታርፊበት ምግብ፣ መኝታ፣ ሁሉን ነገር ጂጂ ሮያል ሆቴል አመቻችቶልሻል። አመሰግናለሁ። ይህ ብቻ አይደለም። ኢቢኤስ ቴሌቪዥን ደግሞ 1 ኩንታል ፉርኖ ዱቄት እንዲሁም ደግሞ የዳቦ መጋገሪያ ማሽን ዘመናዊ እንዲሁም ደግሞ የድንች መጥበሻ ማሽን አበርክቶልሻል። ከልብ አመሰግናለሁ። ሌላው ደግሞ በታሪክሽ ላይ መተን ስንጎበኝሽ ነግረሽናል። እግርሽ ከልጅነትሽ ጀምሮ እንደሚያምሽ አጫውተሽናልና ድሮጋ የፊዚዮቴራፒ አገልግሎት ላንቺ የነጻ ሕክምና አመቻችቶልሻል። አመሰግናለሁ። ከዚህ በኋላ ሽንት ቤት ውስጥ መኖር የለም። ስለዚህ በስነ ስርዓት ትምህርትሽ ላይ አተኩረሽ ጎበዝ ተማሪ ትሆኛለሽ አይደል?
ፓይለት ነው ደግሞ የምትፈልጊው ትሆኛለሽ ደግሞ እርግጠኛ ነኝ። ስለዚህ እኛን ሶስታችንን በአውሮፕላን ትወስጂናለሽ። የት ሀገር ትወስጂናለሽ? የፈለግንበት ሀገር አሜሪካንም ይሁን የትም ዱባይ ምንም ታረጋለች ደግሞ እርግጠኛ ነኝ። በጣም ከመጠን በላይ ነው ደስታ የተሰማኝ መናገርም ከምችለው በላይ። አይዞሽ፣ በርቺ፣ ኮምፒውተር ጠንካራ ነሽ። እሺ በርቺ። ከዚህ በኋላ እንግዲህ ልጅሽም ሁሉም ነገር ያልፋል እያለችሽ ነበርና እየሰራሽ ጤናሽም ተመልሶ የተሻለ ቦታ ላይ እናገኛቸዋለን ብለን ተስፋ እናደርጋለን። ቃል ኪዳን በጣም አይምሮዋ ብሩህ ነው። ከእድሜዋ በላይ የምታስተውል ልጅ ናትና ትቼሽ እሄዳለሁ አትበያት። አይምሮዋ ላይ በጣም ትልቅ ነገር ፈጥሮባታልና ተጋግዛችሁ እንደ እናትና ልጅ ያልፋል። ወደሽ እንደማትያት እንረዳሻለን። ካለብሽ ችግር የተነሳ እንደሆነ እንረዳሻለን እና አብራችሁ ተጋግዛችሁ የተሻለ ቦታ ላይ እናያችኋለን። አመሰግናለሁ። ስትስቁ ስላየን በጣም ደስ ብሎናል። በጣም እኔም ከመጠን በላይ ነው የማመሰግነው። እኔ መናገርም ስለማልችል ነው ማመስገንም ፈልገው። አንደኛ በመጀመሪያ አርች ናት ለዚህ ያበቃችኝ፣ ከልብ ማመሰግናለሁ። ሁለተኛ ደግሞ አበባ ወልዳይ በጣም ብዙ ነገር አድርጋልኛል፣ ከልብ አመሰግናለሁ። ጓደኞችን በጣም ከልብ መናገር ከምችለው በላይ ጓደኞቼ በተለይ ሳለቅስ አይዞሽ ብለው ሲርበኝ አምጥተው ከልብ ከምናገረው በላይ ቅዱስ ሚካኤል እጥፍ አድርጎ ዋጋ እንዲመልስልኝ እፈልጋለሁ። እኔ የምፈልገው ሪች እንዳመሰግናት ነው የምፈልገው። እድሜዋ ረጅም ይሁን አመሰግናታለሁ። በጣም እወዳታለሁ። እሺ እንግዲህ አንቺም እዚህ መተሽ ሌላ ሰው ደግሞ እንደምታግዢ እርግጠኞች ነን። እኔም በተስፋ የምመኘው እግዚአብሔር ፍቃዱ ከሆነ ልክ እንደዚህ እንደተረዳሁት እኔ ደግሞ ዝቅ ያሉትን ለመርዳት እግዚአብሔር ፍቃዱ ይሁን። በጣም እናመሰግናለን።